ክቡራትና ክቡራን ውድ እጩ ምሩቃን ከሁሉ አስቀድሜ በዚህ ታሪካዊ የተማሪዎች ምረቃ ስነ ስርዓት ላይ ጥሪያችንን አክብራችሁ ስለተገኛችሁ በራሴና በዩኒቨርሲቲው ስም ከልብ እያመሰገንኩ ሁላችሁንም እንኳን በደህና መጣችሁ ለማለት እወዳለሁ። ውድ ተመራቂዎች ረጅም ጊዜያትን በስራ ትጋት አሳልፋችሁ በርካታ ቀናትን ያለ እንቅልፍ አድራችሁና ብዙ ውጣ ውረዶችን በማለፍ ለዚህ ቀን በመድረሳችሁ እንኳን ደስ ያላችሁ። የተከበራችሁ የተመራቂ ወላጆችና ቤተሰቦች ልጆቻችሁ ዛሬ የደረሱበት ደረጃ ላይ እንዲደርሱ በተለያየ መንገድ ያደረጋችሁት ቤተሰባዊ ድጋፍ ደማቅ ፍሬ በማፍራቱ እናንተም እንኳን ደስ ያላችሁ። ቦንጋ ዩኒቨርሲቲ ቆይታ እንዴት ደስ እንደሚልኝ ለመናገር እንደውም አልቻልኩም። በጣም ተመችቶኛል። ከገባውን እስካሁን ድረስ በአካዳሚክም በኑሪያም ደስ እንዳለኝ እንግዲህ መናገር አልቻልኩም። እኔ ከፕሮፌሽን የወሰዱበት ስልጠናዎች በጣም የተሻለ ሎት አገኝቻለሁ። እንግዲህ የተማርኩት በኢኮኖሚክስ ትምህርት ክፍል ነው። ቆይታው እንግዲህ ግቢ ውስጥ 5 አመት ነው ቆየሁት። ግቢ ውስጥ ቆይታ ውስጥ በጣም የተማርኩት ነገር አለ። በምርምር በተለያዩ ፕሮጀክቶች አስራ እኛም አብረ እየሰራ ተምረ ብዙ ነገሮችን እያየው እስከዚህ ቆይቻለሁ። በጣም ደስ ይለኛል የግቢው ቆይታ። ረጅም ጊዜያትን በስራ ትጋት አሳልፋችሁ በርካታ ቀናትን ያለ እንቅልፍ አድራችሁና ብዙ ውጣ ውረዶችን በማለፍ ለዚህ ቀን በመድረሳችሁ እንኳን ደስ ያላችሁ። የተከበራችሁ የተመራቂ ወላጆችና ቤተሰቦች ልጆቻችሁ ዛሬ የደረሱበት ደረጃ ላይ እንዲደርሱ በተለያየ መንገድ ያደረጋችሁት ቤተሰባዊ ድጋፍ ደማቅ ፍሬ በማፍራቱ እናንተም እንኳን ደስ ያላችሁ። በዛሬው ምረቃ ስነ ስርዓት ዩኒቨርሲቲያችን ለመጀመሪያ ጊዜ ተቀብሎ ያሰለጠናቸውን የጤና ሳይንስና የካፍኖኖ ተማሪዎችን የሚያስመርቅ በመሆኑ መርሃ ግብሩን ልዩ ያደርገዋልና በዚህ ልዩ ቀን የምትመረቁ የበኩር የጤና ሳይንስ ተማሪዎቻችን እና የበኩር የካፍኖኖ ተማሪዎቻችን የዩኒቨርሲቲያችን እድገት ታሪክ አካል ናችሁና በድጋሚ እንኳን ደስ ያላችሁ። ቦንጋ ዩኒቨርሲቲ በዛሬው ዕለት በመደበኛ ቅድመ ምረቃና በጤና ሳይንስ ኮሌጅ 92 ወንድ 30 ሴት በድምሩ 122 ተማሪዎችና በተከታታይ መርሃ ግብር 218 ወንድ 57 ሴት በድምሩ 275 በአጠቃላይ 397 ተማሪዎችን የሚያስመርቅ ሲሆን ከአጠቃላይ ተመራቂ ተማሪዎች 21.9 የሚሆኑ ሴቶች ናቸው። ቦንጋ ዩኒቨርሲቲ ዛሬ ከሚያስመርቃቸው ተማሪዎች ውስጥ በጤና ሳይንስ ኮሌጅ በ3 ፕሮግራሞች ማለትም በሚድዋይፍሪ፣ ነርሲንግ እና ፐብሊክ ሄልስ ተማሪዎችን በ2013 ዓ.ም የትምህርት ዘመን ለመጀመሪያ ጊዜ የተቀበልናቸው የበኩር ልጆቻችን ሲሆኑ
በፕሮግራሙ ማግኘት ያለባቸውን የንድፍ ሐሳብና የተግባር ዕውቀት በሚገባ ቀስመው ተገቢውን ዝንባሌና ክህሎት በየመስካቸው በማዳበር የከፍተኛ ትምህርት ለምሩቃን እየሰጠ ያለውን የመውጫ ፈተና ወስደው 99.2% በማለፍ ብቃታቸው የተረጋገጠ ተማሪዎች ናቸው። በከፊል ሆኖ ትምህርት መስክም በሳምንቱ መጨረሻ 16 ተማሪዎችን በማሰልጠን በሀገር አቀፍ የመውጫ ፈተና ላይ ተቀምጠው 100% ማለፍ የቻሉ ናቸው። እንደ አዲስ የጤና ሳይንስና ከፊል ሆኖ ፕሮግራሞችን ከፍተን ተማሪዎችን ከተቀበልንበት ጊዜ አንስቶ በስርዓተ ትምህርቱ መሰረት ተማሪዎች ተገቢውን ትምህርት አግኝተው በእውቀት ዝንባሌና ክህሎት በልጽገው ብቁና ተወዳዳሪ ሆነው የሀገር አቀፉን የመውጫ ፈተና በስኬት እንዲያልፉ ያስቻላችሁ መምህራንና አመራሮች ስኬቱ የእናንተ ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ አላችሁ። መስከን ያው የነበረው ነገር ከመጀመሪያ እስካሁን መምህራኖቻችን ሁሉም በጥሩ ሁኔታ ሲረዱን ኤግዚት ኤግዛምም ነበረን ያን ሁሉ እየረዱን ለዚህ በቅተናል። የዛሬዋ ቀን እጅግ ደስ ብሎኛል። ሁላችንም ከብዙ ልፋትና እንግልት በኋላ ለዚህ በመድረሳችን ለተመራቂዎችን በሙሉ እንኳን ደስ አላችሁ እላለሁ። እኔም ደስ ብሎኛል። እዚሁ አልኖሩም እንጂ ቢኖሩም ደስ ብሎኝ ሙሉ ደስታዬ ሊሆን የሚችለው ቤተሰብ ቢመጡ ደስ ይለኝ ነበር። ቢሆንም ባሉበትም ሆነው ደስታዬ ደስታቸው ነውና ይድረሳቸው። ደስ ብሎኛል። እንኳን ደስ አላችሁ። ትምህርታችሁን በስኬት በማጠናቀቅ እንዲሁም በአመታት የዩኒቨርሲቲ ቆይታ ያስመዘገባችሁትን ውጤት በመውጫ ፈተና በመድገም ብቃታችሁን አስመስክራችሁና ተቋማችሁን አኩርታችሁ መመረቅ በመብቃታችሁ የተሰማኝን ደስታ ለመግለጽ እወዳለሁ። ዘመናውን ኢትዮጵያን እንቀይራለን የሚለው ሐሳብ መጣ። ስለዚህ ኢትዮጵያን እንቀይራለን የሚለው ሐሳብ ላይ ማንኛም የሚችለው ስራ ውስጥ ገብቶ ነው አይደለን ተደማምረን አገራችን የምንቀይረው። ስለዚህ በስራ ብቻ አስቀድም ብዬ አስቤ so I have to know something በትምህርት በኩል የሰውሰነ ነገር ማወቅ ይፈልጋለሁ ብዬ ጊዜ በቂ ነው። እኛን የተፈጠሩን ሰዎች ያለንበት ኒውሮኖች ያለንበት ብሬንስ ካፓሲቲ በጣም ትልቅ ነው። ከያሰበን ስራ ይበልጣል። ስለዚህ አንድ ላይ ማሰብ አይከብድብኝ ብዬ ካነበብኩን መሳቦች ለዛ ነው አንድ ላይ ያን ሁለት እቅድ ያቀድኩበት። ብዙ ፈተናዎችን እንቅልፍ የሌላቸው ሌሊቶችን የማያቋርጥ ጥረትና ትዕግስት አድርጋችኋል። ነገር ግን በጽናታችሁ በጠንካራ ፍላጎታችሁ ዛሬ ይህንን ታላቅ ስኬት ተቀዳጅታችኋል። በቦንጋ ዩኒቨርሲቲ ቆይታችሁ ብዙ ዕውቀትና ክህሎት እንዳገኛችሁ አልጠራጠርም። በተለይም በጤናው ዘርፍ የተማራችሁትን ትምህርት የሰው ሕይወት ከመታደግ ጀምሮ የጤና አገልግሎት ጥራቱን እስከ ማሻሻል የሚደርስ ሰፊ አድማስ ያለው ነው። ይህ ዕውቀትና ክህሎት
ወደፊት በምትሰሩት ስራ ሁሉ ትልቅ አስተዋጽኦ ይኖረዋል። ዩኒቨርሲቲ እነዚህ ተማሪዎች በሁሉም የትምህርት መስኮች በእውቀት በአመለካከትና በክህሎት ልቀው በመገኘት በሀገር አቀፍና ዓለም አቀፍ ገበያ ውስጥ ብቁ ተወዳዳሪ ሆነው እንዲገኙ ከመደበኛው ፕሮግራም ውጪ ከ2016 ዓ.ም ጀምሮ በበቂ ሁኔታ አዘጋጅቶ የመውጫ ፈተናውን እንዲወስዱ በማድረጉ ለዚህ ቀን እንዲበቁና እንዲደርሱ ተደርጓል። ከዚህ በመቀጠል በሶስቱም ዘርፎች ያሉትን ዋና ዋና ተግባራት እንደሚከተለው አጠር አድርጌ ያቀርባለሁ። አንደኛ፣ በመማር ማስተማር ዘርፍ ቦንጋ ዩኒቨርሲቲ በመማር ማስተማር በርካታ ስራዎችን በመስራት ላይ ያለ ዩኒቨርሲቲ ሲሆን በ2017 ዓ.ም በመደበኛና ተከታታይ የቅድመ ምረቃና የድህረ ምረቃ መርሃ ግብሮች በቦንጋና ጌሻ ማዕከል እንዲሁም በ6 ኮሌጆች በ42 ትምህርት ክፍሎች ከ9500 በላይ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። በአካባቢው የከፍተኛ ትምህርት ተደራሽነትን ለማሳደግ ዩኒቨርሲቲው እየሰራ ባለው ስራ በጌሻ ወረዳ በቀረበው የማህበረሰቡ ጥያቄ መሰረት በተከታታይ ትምህርት በቅድመ ምረቃ 3 በድህረ ምረቃ 2 ፕሮግራሞችን በመክፈት በቅድመ ምረቃ 156 ተማሪዎችን በድህረ ምረቃ 42 ተማሪዎችን ተቀብለን እያስተማር እንገኛለን። በመማር ማስተማር ዘርፉ ከተሰሩ በርካታ ተግባራት መካከል ዋነኛው በቡና መገኛ ምድር ከፋ ላይ በዩኒቨርሲቲው ተማሪዎች ራሱን አስችለው ስለ ቡና የሚማሩበትና የሚመራመሩበት በኢትዮጵያ የመጀመሪያ የሆነው ኮፊ ሳይንስ ትምህርት ክፍል ተከፍቶ በቅድመ ምረቃና በድህረ ምረቃ መርሃ ግብር ተማሪዎች እየተማሩ ይገኛሉ። በ2016 ዓ.ም በመጀመሪያ ዲግሪ ተማሪዎችን አስመርቀናል። በያዝነው ዓመትም 11 ተማሪዎች በሁለተኛ ዲግሪ ይመረቃሉ። በዶክትሬት ደረጃ ዘንድሮ 3 ተማሪዎች ትምህርታቸውን ጀምረዋል። ይህ ትልቅ ስኬት ነው። የሁላችሁም የጥረት ውጤት ነው። እንኳን ደስ ያለን፣ እንኳን ደስ ያላችሁ። ያው ቦንጋ ዩኒቨርሲቲ እስካሁን እንግዲህ ወደ 4 ዓመት አካባቢ ቆይተናል። ኦልሞስት ጥሩ የሚባል ቆይታ ነበረን፣ ደስ የሚል ነው። ቦንጋ ዩኒቨርሲቲ እንደሚታወቀው መጥፎ ባህሪ ያለውን ወይም ደግሞ በሌላ እንትን ነገር ውስጥ መግባት አጭበርብሮ ወይም ሌላ ነገር ውስጥ ምናምን የኮረጀ ወይም ሌላ ነገር ላይ ለምዶ የመጣ ተማሪን በፍጹም በዲሲፕሊን ጉዳይ አያስተናግድምም አያስቀጥልምም። ይሄን ስንል ዝም ብሎ ውሸት ምናምን ሳይሆን እውነትየው ነው። ከዚህ ባለው ያው እንግዲህ ለኛ ለእውነትየው ለለፋን ለተንገላታን ለዚሁ ፍሬውን ዛሬ አብቅቶናል። በመጀመሪያ ለዚያ በቀኝ መድኃኔዓለም ነው። በመቀጠል ቤተሰቦቼ፣ የግቢ መምህራን በሙሉ ጓደኞቼ፣ ሁሉም ለዚህ እንድበቃ ይረዱኝ ናቸው። እንግዲህ በሀገር አቀፍ ደረጃ ሲታይ ቦንጋ ዩኒቨርሲቲ ልዩ ዩኒቨርሲቲ ነው የሚመስለኝ። እንግዲህ ቦንጋ ዩኒቨርሲቲ በጣም አከታትሎ ተማሪ እንዲማር ጥሩ ውጤት እንዲሰራ የመውጫ ፈተና ጥሩ ሰርቶ እንዲያልፍ ሁሉም ተማሪ እንዲያልፍ ብዙ ትጋት እየተጋ ይገኛል። ቲቶርም እየጠራ እያስተማረ በተለያዩ ድጋፎች እየደገፈ እያስተማረ ነው የሚገኘው። በጣም ከተለያዩ ዩኒቨርሲቲዎች ሲያነጻጽር ቦንጋ ዩኒቨርሲቲ በጣም ደስ ይለኛል ብዬ ነው የሚያስበው። የቦንጋ ዩኒቨርሲቲ የመውጫ ፈተና ካስፈተናቸው 123 የጤና ሳይንስ ተመራቂ ተማሪዎች መካከል 120 ይሄ ሂስቶሪካል እውነት ለመናገር ታሪካዊ ነው። ከ123 ተማሪዎች 122 ተማሪዎች ሰክሰስፉል
ሆኖ እንዲያልፉ ማለት ኦልሞስት 100% ማለት ነው። እንግዲህ ቅድም ማን ለዚህ መመስገን እንዳለበት የማን ውጤት እንደሆኑ በግልጽ ፕሬዝዳንቱ ስላስቀመጠ መድገም አያስፈልግም። የትም ሆናችሁ የት በዚህ አዘገጃጀት ላይ ሐኪሞችን፣ ነርሶችን፣ ጤና መኮንኖችን ማዘጋጀት ኤክስትራ ማይልስ የሚሄድ አሰራር ነው። በሰው ህይወት ላይ ነው ትምህርቱ የሚሰጠው፣ ሰዎች ላይ ነው ሁሉ ነገር የሚካሄደውና እንቅልፋታችሁ፣ ጉልበታችሁን፣ እውቀታችሁን ለዚህ መስዋዕት ያደረጋችሁ በእርግጥ ለሀገራችሁ ነው፣ ለወገናችሁ ነው። ግን ልዩ ምስጋና ይገባቸዋል። ከልብ እናመሰግናለን። ዩኒቨርሲቲው ተማሪዎችን ተቀብሎ ማስተማር ከጀመረበት ጊዜ አንስቶ እስካሁን የዛሬውን ሳይጨምር በ4 ዙር ከ4000 በላይ ተማሪዎችን ያስመረቀና በሀገራችን የሚታየውን የተማረ የሰው ኃይል እጥረት በመቅረፍ የበኩሉን አስተዋጽኦ እያበረከተ ያለ ዩኒቨርሲቲ ነው። ሁለተኛ፣ በምርምር ዘርፍ ቦንጋ ዩኒቨርሲቲ ገና ሲመሰረት በአካባቢው ምን አይነት እድሎችና ተግዳሮቶች እንዳሉ የዳሰሳ ጥናት ካደረገ በኋላ በለያቸው የማህበረሰብ ችግሮች ላይ ጥናትና ምርምር ሲያደርግ ቆይቷል። አሁን ባለው ሁኔታ የአካባቢውን ጸጋ ታሳቢ ባደረገ መንገድ 21 የምርምርና ልማት ፕሮጀክቶችን በመንደፍ በግቢ ባለ ቦታና በተለያዩ ወረዳዎች በተሰጠው መሬት የምርምርና ልማት ስራዎችን በመስራት ላይ ይገኛል። የእነዚህ ፕሮጀክቶች መተግበር እንደ ከፍተኛ ትምህርት የተቀመጡትን ተልዕኮዎች ለማሳካት እያበረከተ ያለው ፋይዳ እጅግ በጣም ከፍተኛ ነው። አንደኛ ዋናው ተልዕኮ መማር ማስተማር በመሆኑ ፕሮጀክቶቹ ተማሪዎቻችን በየትምህርት መስካቸው መሰልጠን ያለባቸውን የተግባር ስልጠና የሚሰለጥኑበት የመስክ ቤተ ሙከራ በመሆን ፕሮጀክቶቹ እያገለገሉ ይገኛል። ለዚህ ሁሉ ድል ያበቃችሁ ፈጣሪ ምስጋና ይግባው። ውድ ተመራቂዎች፣ እንደምታውቀው መማር የህይወታችን አንዱ አካልና ክብር ቢሆንም ተምሮ መመረቅ ብቻውን በራሱ ግብ አይሆንም። በሌላም በኩል የትምህርት ዋናው ግብ በእውቀት መክበርና መፈላሰፍ ሳይሆን እውቀትን ተጠቅሞ የሰው ልጆችን ዕለት ከዕለት ለሚያጋጥሙ ችግሮች በሳይንስና በምርምር የተደገፈ መፍትሄ ማፍለቅ መቻልና በህይወታቸውም ሸክም ማቅለል ነው። ዛሬ አድገውና ተመንድገው የብልጽግና ምሳሌ አድርገን የምናያቸው አውሮፓውያን በዘመናቸው የጨለማውን ዘመን ብለው የሚጠሩትን እጅግ አሰቃቂ የኋላ ቀርነት፣ የእርስ በርስ ግጭት፣ የጦርነትና የድህነት ዘመን አልፈዋል። የዘመኑ አውሮፓውያን ያንን የጨለማ ዘመን ያሉትን ዘመን ያሸነፉት ከምክንያታዊ ዕውቀት በፈነጠቀ አብሮትና ከአብሮት በተወለደ ብርቱ የሥራ ባህል ነው። የእኛም ጉዳይ እንደዛ ነው። ሀገራችን ኢትዮጵያ ከአውሮፓውያኑ የጨለማው ዘመን በተመሳሳይ ሁኔታ በታሪኳ ኋላ ቀርነት የወለዳቸውን ጦርነቶች፣ የእርስ በርስ ግጭትና አስከፊ ድህነት ተጋፍጣለች፣ እየተጋፈጠችም ትገኛለች። ዛሬም እኛ ሀገራችን ያለችበትን አስከፊ ሁኔታ መቀየርና ሁለንተናዊ ብልጽግናችንን ማረጋገጥ የምንችለው ምክንያታዊ ዕውቀትን ተዋህደን በስራ የሀገራችንን ህዳሴ ለማረጋገጥ የተጋን እንደሆን ብቻ ነው። ስለዚህ ተመራቂ ተማሪዎች ሁላችሁም ለህዝብና ለሀገር ችግሮች መንስኤ ሳይሆን የመፍትሄ አካል ለመሆን በዩኒቨርሲቲው ቆይታችሁ ያካበታችሁትን ዕውቀትና ልምድ እንድትጠቀሙ አደራ ይላል።
በትልቁ ጥረት ላይ እኛ እንዳለን ሆኖ ከሁሉም ነገር በላይ እግዚአብሔር ይመስገን ከበሽታ ከምንም ነገር አስጀምሮ ላስጨረሰን። በመቀጠል ያው መምህራን ከብዙ ጥረት ልፋት አድርገውልናል። ቲቶሪያልም በተለየ ከዩኒቨርሲቲዎች ሌላ በተለያየ መስክ ባለ ሙሉ አቅማቸው ሰጥተውናል። ዩኒቨርሲቲውም የሚገባንን ነገር የሰርቪስም የክሊኒካል አታችመንትም ሌላም ነገሮች በማድረግ እስካሁን ያለውን ነገር በቲዮሪ ብቻ ሳይሆን በፕራክቲስ ሙሉ ባለሙያዎች እንድንሆን ብቁ አድርጎናል። አሁን ስለተመረቁት ፓብሊክ ሄልት ኦፊሰር ነኝ ወይ ፓብሊክ ሄልት ፕሮፌሽናል ነኝ። ፓብሊክ ሄልት ማለት በሀገራችን ቋንቋ ማለት የማህበረሰብ ጤና የጤና ተማረኪ ሰው ነው። ስለዚህ ማህበረሰብ ጤና እኔ ኦፍ ኮርስ አይቻለሁ ያለውን ቻሌንጆች ቦንጋ ዩኒቨርሲቲ እንግዲህ ሰጥቶኛል። የሚፈልገው ሪሶርሶች ማለት የሚፈልገው ሪሶርስ ኖሌጅ አይደለ ያለ በቂ የሆነ ኖሌጅ ነው እኔ ያገኘውን ከቦንጋ ዩኒቨርሲቲ። አሁን እኔ ሲወጣ አልቀየርም አልችልም ብዬ ማሰብ አልችልም። መቀየር ብቻ ነው። እኔ ወጥቼ በቃ እቀይራለሁ ሀገራችን ማለት ይሄ ነው እኔ ያሰብኩ ያለው። እኔ ያገኘውን እውቀት ከኮሚኒቲ ላይ ያችን ፕሮብሌሞች ወይ ችግሮች እንትን ናችሁ አንድ ላይ ናችሁ ይጂ አሁን እነሱን ሁሉን አቸንፋለሁ ብዬ ፎርሚስ ውስጥ ማግባት ይችላልው ማለት ነው በወሰዱበት እውቀት እዚህ ጋር። ያው ከነበረው ነገር አንፃር እኔ አሁን በሚቀጥለው በምሰማራበት የትኛው መስክ ቢሆን የምችለውን ነገር በቅንነት ለማገልገል ተዘጋጅቻለሁ። እንደተማርኩት መጠን በቃ ለህዝቡ ማገልገል ማስተማር፣ ህዝቡ እንዴት እንደሚሰራ ኢኮኖሚው እንዴት እንደሚያሻሽል ለህዝቡ ማስተማር ብቻ ነው። ውድ ተመራቂዎች ዛሬ አንድ ምዕራፍ ስትዘጉ አዲስ ምዕራፍ እንደሚጠብቃችሁ ልትረሱ አይገባም። ወደፊት ብዙ ፈተናዎች ሊያጋጥማችሁ ይችላሉ። ነገር ግን በዚህ በቦንጋ ዩኒቨርሲቲ የነበራችሁ ቆይታ የሚያጋጥማችሁን ችግር ልክ እንደ ቦንጋ ዩኒቨርሲቲ የሚያጋጥማችሁን ችግር ወደ ተስፋ በመቀየር ራሱ ችግርን ወደ መፍትሄ በማምጣት ከሚገጥማችሁ ችግር በፍጥነት እየተላቀቃችሁ እየተማራችሁ እንደምትሄዱ ጥርጥር የለኝም። እስካሁንም ከነዚህ የምርምርና ልማት ፕሮጀክቶች በወተት፣ በእንቁላል፣ በሙዝ፣ በአናናስ፣ በአቮካዶ ወዘተ በተገኘው የውስጥ ገቢ 20 ክፍል ያለው የእንግዳ ማረፊያ ሎጅ፣ ባህላዊ የእንግዳ መቀበያና መመገቢያ አዳራሽ G+1 ኮመርሻል ህንፃ በዩኒቨርሲቲው ተገንብቶ በከተማ ያለው የእንግዳ ማረፊያ ችግር በመቀነስ ለወጣቶችና ሴቶች የስራ ዕድል በመክፈትና ተጨማሪ ገቢ በማመንጨት የውስጥ ገቢው እንዲያድግ ያደረገ ሲሆን በአጠቃላይ ከፕሮጀክቶቹ የተገኘ ያለው ገቢ ዩኒቨርሲቲው ራስ ገዝ ለመሆን በሚያደርገው ጉዞ ላይ በሚያበረክቱት ከፍተኛ አስተዋጽኦ በአጭር ጊዜ ውስጥ ራስ ገዝ ዩኒቨርሲቲ መሆን እንደሚችል ማሳያዎች ናቸው። ቦንጋ ዩኒቨርሲቲ ምንም እንኳን ከተመሰረተ በቅጡ 6 ዓመታት ያልሞላው ቢሆንም ከሀገር አልፎ በዓለም አቀፍ ደረጃ የክፍለ ዘመን እድሜ ያላቸውን አንጋፋዎቹን ዩኒቨርሲቲዎች በስራው መገዳደር የቻለ ድንቅ ተቋም ነው። ይሄ እውነት ነው። እንግዲህ ምናልባት አንዳንድ ሰዎች የተለያየ ነገር ሊመስላቸው ይችላል። እንግዲህ ይህን እውነት ለማየት ሀገራችን ውስጥ ያሉት የሚመለከታቸው አካላት ሁሉ መጥተው የመዘገቡት የመሰከሩለት ነገር ስለሆነ ድንቅ ተቋም መሆኑን ታምራዊ በሆነ መንገድ ለማየት ችለናል። እንኳን ደስ አለን፣ እንኳን ደስ አለን። ዩኒቨርሲቲው የሰራቸው ስራዎች ኋላ ቀርነትንና ድህነትን ታሪክ በማድረግ ማህበረሰቡን ወደ ብልጽግና ለማሸጋገር አቅም ያለው በመሆኑ ከአካባቢው አልፎ ለሁሉም የሀገራችን ዩኒቨርሲቲዎች ተምሳሌት መሆን የቻለ በእድሜው ሳይሆን በስራው አንጋፋ ተቋም ነው። ስለዚህ አኩሪ ተግባር ለዩኒቨርሲቲው ፕሬዝዳንትና በጋራ እንችላለን ብለው በአንድነት በመረባረብ ላይ ለሚገኙት ለመላው ዩኒቨርሲቲ ማህበረሰብ ያለኝን አድናቆት በቦርዱ ስም መግለጽ እፈልጋለሁ።
ቦንጋ ዩኒቨርሲቲ በግቢ ውስጥ ለግንባታ የማይሆኑ ቦታዎችን በመለየት በተለይም በግብርናና ተፈጥሮ ሀብት ልማት ስራ ላይ ትኩረት በማድረግ የተለያዩ የምርምር ስራዎችን በመስራት በርካታ ውጤቶችን ማግኘት ችሏል። በእንስሳት ሳይንስ ዘርፍ የወተት ላም እርባታ፣ የበሬ ማድለብ፣ የሽኮ ከብት ዝርያ ጥበቃ፣ የቦንጋ በግ ዝርያ እርባታ፣ የተሻሻለ ዝርያ ዶሮ እርባታ፣ የአካባቢ ዝርያ ዶሮ ጥበቃና እርባታ፣ የአሳ እርባታ፣ ማርና የሐር ትል ልማት የተከናወነ ሲሆን በእጽዋት ሳይንስ ዘርፍ ደግሞ ቡና፣ ሻይ፣ ቅመማ ቅመም፣ የባህል መድኃኒት እጽዋት ጥበቃ ወዘተ፣ በሆርቲካልቸር ደግሞ እንሰት፣ ሙዝ፣ አናናስ፣ አቮካዶ፣ ማንጎ፣ ፓፓያ፣ ካሳባ በማምረት ምርቶቹን በድጎማ ዘወትር ጠዋት በከተማ ውስጥ በተከፈቱ የመሸጫ ማዕከላት ለህብረተሰቡ የሚቀርቡ ሲሆን ከሰዓት በኋላ ያለው ደግሞ ለቦንጋ ዩኒቨርሲቲ ማህበረሰብ በዝቅተኛ ዋጋ እየተሸጠ። ውድ ተመራቂዎች፣ ክቡራትና ክቡራን፣ በዩኒቨርሲቲው የተሰሩ ያሉ የተግባር ትምህርትን ለማገዝ የሚያስችሉ የግብርና፣ የዴይሪ ፋርም፣ ሆርቲካልቸር፣ የቡና፣ የማር፣ የሰብል ፍራፍሬና ሌሎችም የምርምር ፕሮጀክቶች ከአካባቢው አልፎ ሀገራዊና አህጉራዊ ፋይዳ ያላቸው ናቸው። እንዲህ ካለው ከኢትዮጵያ አልፎ የአፍሪካን የምግብ ዋስትና የማረጋገጥ ራዕይ ሰንቆ ከሚሰራ ተቋም መመረቅ ለተማሪዎች የሚሰጠው ሞራልና ለተማሪዎች ማለቴ ለተመራቂዎች ማለቴ ነው የሚሰጠው የሞራልና የስነ ልቦና የበላይነት የሚጠበቅ ነው። ከሰነቃችሁት የስነ ልቦና ዝግጅት በተጨማሪ በቦንጋ ዩኒቨርሲቲ ቆይታችሁ ከንድፈ ሐሳብ ባለፈ ከሌሎች ወንድሞችና እህቶች ጋር በፍቅር አብሮ የመኖር ጥበብን ከዩኒቨርሲቲው ማህበረሰብ ደግሞ ብርቱ የሥራ ባህልንና ዝቅ ብሎ ህዝብን ሀገርን እንዴት ማገልገል እንደሚቻል ተመልክታችኋል። በቂ ልምድም ቀስማችኋል። ስለዚህ ባገኛችሁት እውቀትና በቀሰማችሁት ልምድ ሀገራችሁን ለማገልገል በቁጭትና በወኔ እንድትሰሩ ከልብ እማጸናችኋለሁ። ውድ ተመራቂዎች፣ እጅግ በጣም ፈታኝ ደግሞም አስደሳች በሆነው የጤና ሳይንስ የምትመረቁ ምሩቃን እንደ አንድ በመስኩ ብዙ ዓመት የሰራና የተመራመረ ባለሙያ የማጋራችሁ የህይወት ተሞክሮ ቢኖር የጤና ሳይንስ በመስኩ ተሰማርታችሁ የምትሰሩት ስራ ብቻ ሳይሆን የምትኖሩት ህይወት ጭምር መሆኑን ነው። የጤና ሳይንስ ባለሙያ ስትሆኑ የታካሚዎቻችሁን ህመም አብራችሁ ትታመማላችሁ፣ ሐዘናችሁን ትጋራላችሁ፣ ደግሞም ደስታችሁን አብራችሁ ትደሰታላችሁ። በዚህ ክቡር ሙያ ላይ ስትሰማሩ የታመሙትን ታክማላችሁ፣ በዚህም ስራችሁ ፈጣሪን ታገለግላላችሁ። ስለዚህም ሙያው እጅግ በጣም ክቡርና በዛውም ልክ የሙያ ስነ ምግባር ታማኝነትና ቁርጠኝነትን የሚጠይቅ መሆኑን ተገንዝባችሁ በምትገቡት ቃለ መሐላ ልክ ማህበረሰቡንና አገሪቱን እንድታገለግሉ ከአደራ ጭምር እጠይቃችኋለሁ። በመጨረሻም ትምህርት የማያልቅ በመሆኑ ወደፊት በሚገኙት የትምህርት እድሎች በመጠቀም ወደሚቀጥለው ደረጃ ለማደግ ጥረት እንድታደርጉና የበለጠ ተወዳዳሪና ተጠቃሚ እንድትሆኑ ላሳስባችሁ እወዳለሁ። አገራችን ኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ በተለይ ደግሞ የማህበራዊ ብልጽግናን ከምታረጋግጥባቸው ዋነኛው የጤናው ዘርፍ ነው። ከጤናው ዘርፍም አክሞ የማዳን ብቻ ሳይሆን ቀድሞ በሽታን የመከላከል ፖሊሲ ያላት ናት። ከዚህ አንጻርም የእናንተ ሚና የእናንተ ተልዕኮ ከዚህ ጋር የሚቆራኝ ነው። ስለዚህ ያገኛችሁትን ትምህርት፣ ልምድ፣ እውቀት በዚሁ የፖሊሲ ማስፈጸሚያ ውስጥ የሚያልፍና የሚያድግ አሁን በያዛችሁት ብቻ የሚቆም ሳይሆን አዳጊ የትምህርት ደረጃ ያለው ወደፊት ትልቅ ተስፋ ያለው የጤና ፖሊሲ ከመሆኑ ጋር ተያይዞ መትጋት፣ መጣር፣ አሁንም ማንበብ፣ ማወቅ፣ አዳዲስ ፍላጎቶችን ለማግኘት ጥረት ማድረግ ከእናንተ ይጠበቃል። እናንተ የጤና ባለሙያዎች ብቻ ሳትሆኑ የቦንጋ ዩኒቨርሲቲ
እና የከፋ ህዝብ አምባሳደር በመሆን ለስራ በምትሰማሩበት አካባቢ ስለ ዩኒቨርሲቲያችሁ ስለ ቦንጋ ዩኒቨርሲቲና አካባቢው ማህበረሰብ መልካም እሴቶች፣ ታታሪነት፣ ውጤታማነት እንዲሁም ከተፈጥሮ ጋር ተስማምቶ በአንድነት ተግባብቶ መኖር እንደሚቻል ህያው ምስክር በመሆን ከዩኒቨርሲቲውና ከአካባቢው ማህበረሰብ የተካፈላችሁትን ትጋት በጋራ የመስራት እንዲሁም ውጤታማነት በምትመደቡበት ተቋም እንደምታሳዩ ሙሉ እምነት አለኝ። ለዚህ ላደረሳችሁ ለወላጆቻችሁ፣ ለቤተሰቦቻችሁ፣ ለመምህራኖቻችሁ ምስጋናችሁን ማቅረብ ይኖርባችኋል። እነሱ ባይኖሩ ኖሮ ዛሬ እዚህ መድረስ አትችሉም። በመጨረሻም ከዚህ በኋላ ያለው ተልኳችሁ ወደ ህብረተሰቡ በተገቢው ቅረቡ፣ የህብረተሰቡን ችግር ተረዱ፣ የህብረተሰቡን ችግር በዘላቂነት ፍቱ፣ ህብረተሰባችንን ከበሽታ ተከላከሉ፣ በቅርበት በመሆን ከህመምና ስቃይ ታደጉት እያልኩኝ በድጋሚ እንኳን ደስ አላችሁ። መልካም የሥራ ዘመን ይሁንላችሁ። አመሰግናለሁ።